ርዕሳነ ክህደት ጸይበ ትምህርቱ የክህደት ሁሉ መጀመሪያው ትምህርት በቃ ይጠገብ ማለት ነው። የኛ መምህራንም በቀኔ ገልጠውታል። አሁን አንዳንድ ቀን የቅኔ መምህርነታችንን ማገልገል አለበት። ምን ነው መሰለህ ረቢ ሰገደ በመንፈቅ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያቢ ዞርን ተከክላ ይብያል አይደል? ረቢ ሰገደ በመንፈቅ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያቢ አለ። ረቢ ሰገደ በመንፈቅ ሌሊት ለረቢ የመጀመሪያው ረቢ ማለት የእግዚአብሔር መንፈስ በውሃ ላይ ሰፎ ይታይ ነበር ብሏል ሙሴ ሲጽፍ ማለት ነው። መቃብር ውስጥ ያለችው እናቴ ተነስታ ወደሷ ማይፀን ተጠቅልዬ እንደገና ነው የምወለድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ሳምንታዊውን ኒቆዲሞስን ታሳቢ በማድረግ አጭር ቆይታ ለማድረግ ከመምህረ ሊቃውንት ጋር ተገኝተናል። እስከ መርሃ ግብራችን ፍጻሜ ድረስ ይህን መርሃ ግብር እንድትከታተሉ አሳስባለሁኝ። ዛሬ እንዳልኳችሁ የምናወራው ከዘወረደ ስንነሳ ሰባተኛውን የአብይ ጾም ሳምንት ነው። ያው የኔታ እንዲህና እንዲያያልን ያው መጨረሻው አካባቢ እየደረስን ነውና እንደዋዛ ቀስ አድርገን የጀመርነው ጾም አሁን ወደ ማብቂያው ረጅሙ ወደ ማብቂያው ደርሷል እና ኒቆዲሞስ ደግሞ መምህር የሚያስፈልገው ትምህርት ነው፣ ምስጢርም ያለበት ክፍል ስለሆነ አድማጮቻችን ታሳቢ እንዲያደርጉ የምፈልገው የዮሐንስ ወንጌል ምዕራፍ 3ን ነው ምን ተነክተነው እንጂ ሌላ እንትን አይደለም። እና የዮሐንስ ወንጌል ምዕራፍ 3ን የኒቆዲሞስን ታሪክ ታሳቢ በማድረግ ከዕለቱም ጋር አያይዘን እንነጋገራለን ማለት ነው። የኔታ እንኳን እስከዚህ ሰዓት አደረሰውት። እንኳን አብሮ አደረሰን መድኃኒታችን ኢየሱስ ክርስቶስ። እንግዲህ አድማጮቻችን እንደምንሰነበታችሁ። ያው ብዙ ጊዜ ከሚዲያው ላይ እንኳን ጠፍቼ ነው ሰነበት፣ ግን ወደፊት እግዚአብሔር ቢፈቅድ እንሰራለን። ጾሙን ሁሉ ያው ጾም አንዳንድ ጊዜ ድካምም አለው፣ ስራም ስለሚበዛ የቤተክርስቲያን ስራ በአብዛኛው የሚበዛው በተለይ ማስተማር በጾም ሲሆን ከርዳልና እንደዚህ አልነበረውም። እንግዲህ የመጀመሪያው ወር ተገኝቼ ከዚያ በኋላ ይሄ ሳምንታዊ ነገር በማብራራት አልነበረውም። ለማንኛውም እንግዲህ ያው ሁሉም ስራ ነው። እንኳን ተገናኘን። መልካም። እንዲህ ከሆነ እስኪ እንግዲህ ዛሬ እንዳልኩትን በመግቢያ እንደተናገርኩት የምናወራው ያው ስለ ኒቆዲሞስ ነው። ሳምንታዊ መጠሪያው ኒቆዲሞስ ነውና እንደው እስኪ የጥያቄ መነሻ እንዲሆን ኒቆዲሞስ ማን ነው ብዬ ልጀምርና ኒቆዲሞስ ማን ነው? የኔታ እስኪ ትንታኔ ስጡን መግቢያ። እንግዲህ ክርስቶስን ይከተሉ ከነበሩት አንዱ ኒቆዲሞስ ነው። ክርስቶስን ይከተሉ የነበሩ ብዙ ናቸው። ከነዚያ በስም የተጠቀሱ አልፎ አሉ። በስም ከተጠቀሱት አንዱና ፍቁረ እግዚእ የእግዚአብሔር ወዳጅ የሚባለው ኒቆዲሞስ ነው። ከሐዋርያት ፍቁረ እግዚእ ዮሐንስ አለ፣ ከምዕመናን ደግሞ ፍቁረ እግዚእ ኒቆዲሞስ ነው። እና ኒቆዲሞስ ምዕመናንን ወክሎ በወንጌል የተጻፈ ነው። ሐዋርያው ቅዱስ ጴጥሮስ 12ቱ ሐዋርያት ካህናትን ወክለው የተጻፉ ናቸው። ከነዚያም ደግሞ እንደ ዮሐንስ ወንጌላዊ ፍቁረ እግዚእ ነው የሚለው፣ ያኛውም የጌታችን የኢየሱስ ክርስቶስ ወዳጅ ብሎታል ራሱ ቅዱስ ዮሐንስ ሲጽፍ። ኒቆዲሞስን ደግሞ የክርስቶስ ደቀ መዝሙር ብሎ ገልጦ ቅዱስ ዮሐንስ ጽፎለታል። እንግዲህ እንዲያው ዝም ብለን ተንትነን ማለት ስናየው ኒቆዲሞስ ምዕመናንን ወክሎ የተገኘ የክርስቶስ አማኝ ነው። ዮሐንስ ደግሞ ሐዋርያትን ወክሎ ፍቁረ እግዚእ በመባል ይታወቃሉ። ኒቆዲሞስ የጌታ ወዳጅ መሆኑን የምናውቀው ወደኋላ እንመጣበታለን፣ መስቀል ላይ ስለተገኘ ነው። ዮሐንስ ወንጌላዊ መስቀል ላይ የተገኘ ያው በአንጻረ መስቀል ቆሞ ዮሐንስ በከየ ነው። ዮሐንስ በመስቀሉ አጠገብ ቆሞ ሲያለቅስ የተገኘ ዮሐንስ ወንጌላዊ ነው። ከዚያም እመቤታችን ቅድስት ድንግል ማርያም ላይ ሆኖ እናትህ ናት ብሎ እስኪሰጠው ድረስ በመስቀል ፊት ቆሞ ያገኘነው እሱን ነው። ከመስቀሉም ስር ያገኘነው ኒቆዲሞስን ነው። ኒቆዲሞስ ለመግነዝ፣ ዮሐንስ ደግሞ ለልቅሶ ነው እንግዲህ መስቀል ላይ የተገኙ ማለት ነው። ስለዚህ በመስቀል ላይ በመገኘታቸው ኒቆዲሞስን ፍቁረ እግዚእ የጌታችን የኢየሱስ ክርስቶስ የልብ ወዳጅ ነው። እንግዲህ ዮሐንስን ፍቁረ እግዚእ ሊያሰኘው የቻለ
12ቱ ሐዋርያት ትተው ሲበተኑ ከእመቤታችን ከቅድስት ድንግል ማርያም ጋራ ከመስቀሉ አጠገብ በመገኘቱ መከራ ባለመፍራቱ ፍቁረ እግዚእ ተብሏል። ኒቆዲሞስም እንዲሁ በክርስቶስ ያመኑ ብዙ ነበሩ። ነገር ግን ፍቁረ እግዚእ ሊያሰኘው የቻለ ከመስቀሉ አጠገብ የተገኘ ኒቆዲሞስ ነው። የገነዘው ወደ መቃብር የሚያወረደው ጌታችን ኢየሱስ ክርስቶስን ኒቆዲሞስ ነው። ስለዚህ ኒቆዲሞስ ማን ነው ሲባል ጌታችን ኢየሱስ ክርስቶስ በቀራንዮ በተሰቀለ ጊዜ ከመስቀሉ ስር የተገኘ ታላቅ ሰው ነው ኒቆዲሞስ። በተለይ ደግሞ ኒቆዲሞስ ቅድም እንደነገርኩ የምእመናን አባታቸው ነው። የእምነትም አርአያቸው ነው። የሃይማኖትም አርአያቸው ነው። ሰባተኛው እሑድ ነው። ቅድም እንደተነጋገር ነው። ይህ ሰባተኛው እሑድ የምእመናን እሑድ ነው። እሑድነቱ ማለት ነው። ገብርኄር የመምህራን ነው። እንግዲህ ከዚህ በፊት እኛ በዚህ ሚዲያ ያልተነተነውም በተለያየ ሚዲያ ተተንትኗል። መምህራንን በገበሬ 5 ሰጥቶ 10 ባደረገ፣ 2 ሰጥቶ 4 ባደረገ፣ 1 ሰጥቶ ደግሞ ምንም ያላተረፈ ይሄ የመምህራን አንቀጸ መምህራን ነው። ይሄ ደግሞ አንቀጸ ምዕመናን ይባላል እና ኒቆዲሞስ ያው ምዕመናንን ወክሎ የገባ ነው። ስለዚህ ብዙ ምዕመናን በተለይ አሁን ያው የቤተ ክርስቲያን ሊቃውንት ያውቁታል። ምዕመናን ደግሞ ኒቆዲሞስን በደንብ አድርገው አንብበው የዮሐንስ ወንጌል ምዕራፍ 3ን ካነበቡ በኋላ ኒቆዲሞስ ማን ነው? እኔ እንደ ኒቆዲሞስ ለመሆን የግድ ዲያቆን መሆን ይጠበቅብኛል? አይጠበቅብኝም። የግድ መምህር መሆን አይጠበቅብኝም። ስለዚህ እንዲሁ ትዳሬን ይዤ ስራዬን እየሰራ የኒቆዲሞስን ያህል ክብር ግን ማግኘት እችላለሁ ብለው ኒቆዲሞስን እንደሱ አብነት ማድረግ ይችላሉ ማለት ነው እና በኋላ ሀዲቢ ሲዘስሙ ኒቆዲሞስ መልአኮሙ ለአይሁድ በውእቱ መጽሐፈ እግዚእ ኢየሱስ ቀዲሞ ሌሊተ ብሎ ነው ወንጌሉ የሚጀምረው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ማለት ነው። እንግዲህ ወሃሉ ሀዲቢ ሲን ፈሪሳውያን ዘስሙ ኒቆዲሞስ ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበር ብሎ ያነሳዋል። ፈሪሳውያን ከባቢሎን መልስ እስራኤላውያን በሰባ ዘመን በባቢሎን ተገዝተዋል። ከባቢሎን መልስ ለኦሪት ቀናን የሚሉ ከዚያ የተሰበሰቡ ናቸው። ትንሣኤ ሙታንን ያምናሉ። ነገር ግን ከትንሣኤ በኋላ ይሄ ምንድነው ማግባት መጋባት በገነትም ይሄ ዓለመ መላእክትን ረስተው ዓለመ የሰዎች ዓለም እንለዋለን አይደለ? ልክ በምድር ያለው ሁሉ በመንግስተ ሰማያት ይደገማል ብለው የሚያምኑ ናቸው። የሁለቱም እንዳይቀርባቸው ማለት ነው። ኒቆዲሞስ ትልቅ የሚያደርገው ከነሱ ወጥቶ በክርስቶስ በኢየሱስ ክርስቶስ ማመኑ ነው። ፈሪሳውያን ሰቅለውታል። ኒቆዲሞስ ደግሞ የተሰቀለውን አውርዶ በድርብ በፍታ ገንዞ ወደ መቃብር አውርዶታል። የተገኘው ግን ከእኩያን ከጸሐፍት ፈሪሳውያን ነው። ከጸሐፍት ከፈሪሳውያን ተገኘ። ኦሪት ካለፈች ምንድነው ይሄ ወይን መጠጣቱ መስዋዕቱ አጠቃላይ በቤተ መቅደስ አጠገብ ዙሪያ የሚያገኙት ስጋዊ ጥቅም ያልፍብናል ብለው ለኦሪት የሚሳሱ ነበሩ ፈሪሳውያን። ከነዚያ ተገንጥሎ ኒቆዲሞስ በጌታችን በኢየሱስ ክርስቶስ አምኗል። የምዕመናን አባታቸው ነው ያልነው ለዚያ ነው። እነዚያ ፈሪሳውያን ተምረናል ይላሉ፣ እናውቃለን ይላሉ፣ ከኛ በላይ ለኦሪት የሚሞት የለም ይላሉ፣ የእግዚአብሔርን ሕግ ጠነቀቅን ይላሉ፣ ይናገራሉ፣ አይተገብሩትም። ኒቆዲሞስ ግን ከነዚያ ሁሉ ተለይቶ በጌታችን በኢየሱስ ክርስቶስ ያመነ ነው እና ወንጌላዊም ሲገልጠው መልአኮሙ ለአይሁድ አለ። የአይሁድ ሁሉ አለቃቸው ነበረ። ሊቃውንተ ቤተክርስቲያን ይህንን ሲተረጉሙ በሶስት ነገር አለቃቸው ነበረ ብለውታል። አንደኛ በትምህርት ከሁሉም ይልቃል ነው፣ መምህር ነው ኒቆዲሞስ። መምህርነቱ ግን መምህረ ኦሪት ነው። በሁለተኛ ደረጃ ደግሞ ኒቆዲሞስ የጌታችን የኢየሱስ ክርስቶስ ደቀ መዝሙር ሊሆን የቻለው ምናኔ ሽጦት ይህን ዓለም ትቶ ነው እና በሀብትም ባለጸጋ ነበረ ኒቆዲሞስ። ሀብቱን ትቶ ሀብት ያለው ሰው ይበላል ይጠጣል፣ ከዚያ በኋላ ወደ ቤቱ ገብቶ ተድላ ደስታ ይፈጽማል፣ ሌሊት ማለት ነው። ኒቆዲሞስ ግን ባለጸጋ ነው፣ ሀብታም ነው። ከዚያ በኋላ ሌሊት ከጌታችን ከኢየሱስ ክርስቶስ እየሄደ ሲማር ያደር ነበረ። ሌላው ኒቆዲሞስ መልአኮሙ ያለውን ይዘን ስንተረጉመው አለቃ ጭምር ነው። በፈሪሳውያን ዘንድ የተሾመ አለቃ ነው። ማስተዳደር ስልጣን ባለስልጣን ነው የሚባለው አይደል? በአሁኑ አነጋገር ባለስልጣን ነው። ባለስልጣን የሚለው አሁን የመጣ ነው። ያን ጊዜ አለቃ ነው የሚባለው። አሁንም አለቃ ይባላል አይደል? ባለስልጣን በእርግጥ ሰፋ አድርጎ የሚገዛ ነው። አለቃ ደግሞ የሆነ ቡድኖችን ሰብስቦ የሚገዛ ነው እና እንደዚያ ነው። አንድ ሰው አለቃ የሚልህ ከሆነ ትንሽ ሹመትን እየናቀው ነው ማለት ነው። በዚያ እግር አጋጣሚ ስነግርህ ማለት ነው። ባለስልጣን ስትባል ትልቅ ሀገር እንደምትገዛ፣ አለቃ ካለ ደግሞ የትንሽ
ሰዎች እንደዚህ መሪ እንደማለት ነው። እና ለማንኛውም ኒቆዲሞስን መልአኮሙ ለአይሁድ ነው የሚለው። እንግዲህ ትንሽ ሰዎችን ነው መሰለኝ ያስተዳደር የነበረው ኒቆዲሞስ ማለት ነው። እና አንደኛ ባለስልጣን ነው፣ ሁለተኛ ምሁረ ኦሪት ነው፣ ሶስተኛ ደግሞ ባለጸጋ ነው። ይህን ሁሉ ትቶ ግን ከጌታችን ከኢየሱስ ክርስቶስ ስር ሲማር የሚያደር ነው። ስለዚህ አሁን መምህራን ነን ያሉትም ሊቅ ቢሆኑ እንዲማሩ ይገፋፋቸዋል። ከነሱ ከኛ የሚበልጥ ካለ ማለት ነው። ባለጸጎችም ደግሞ ሀብት ካለ በሰማይ መንገድ አለ ብለው ከቤተክርስቲያን እንዳይርቁ መማር እንዳለባቸው፣ ክርስቶስን ቤተክርስቲያንን መፈለግ እንዳለባቸው ያስረዳል። እንደገና ደግሞ መልአኮሙ ለአይሁድ ባለስልጣንም ቢሆን ለሃይማኖቱ ቀናኢ መሆን እንዳለበት ያመለክታል ማለት ነው። እኔ ስልጣኔ እስካለ ድረስ ስልጣኔን ነው እንጂ መንከባከብ ያለብኝ ሃይማኖቴ ምን ያደርግልኛል ማለት የለበትም ማለት ነው። ስልጣን ጥላ ነው። ጥላ ቀን ቀን ሲከተልህ ይውልና ከዚያ በኋላ የት እንደገባ አታውቀውም ማለት ነው። ስልጣንም የሆነ ዘመን ነው አብሮ የሚከተል እንጂ አብሮ አይኖርም። ይህም በማንም የታወቀ ነው። እንግዲህ ምናልባት ባለስልጣናት ለዘላለም ነው የያዝነው እኛን እንደዛ እንዳትለን እንዳይሉ እንጂ ያው እግዚአብሔር ሰፍሮ ይሰጣቸዋል። እንግዲህ መጽሐፍ ይነግረናል። ዳዊት ንጉሠ ነገሥት ነበረ 40 ዘመን ሲሆን ግን ለልጁ ለሶሎሞን፣ ሶሎሞንም ንጉሠ ነገሥት ነበረ 40 ዘመን በኋላ አልገዛም። እንደዚያ ነው እና ያው ዞሮ ዞሮ እግዚአብሔር ለይኩን ብሎ ሲፈጥርህ ከዚህ እስከዚህ አለቃ ሆነህ ትገዛለህ፣ ከዚህ እስከዚህ ካህን ሆነህ ታገለግላለህ ብሎ እኛ በማናውቀው በልበ እግዚአብሔር ይጻፋል እና ያችን አገልግለን ከዚያ በኋላ ያቺ ስታበቃ እንግዲህ ከዘራችን ይዘን ቤተክርስቲያን መሳለም ነው የምንሄደው። ብዙ ጊዜ ታቸው ከሆነ እንደዛ ነው የሚያወሩት ትዝታ ሲያወሩ ሰዎች። መልካም። አሁን እኔ እንኳን እዚህ እንትን እያሉ ምን እያሰብኩ ነው፣ ትክክል ነው። ስልጣንም ቢኖረው ሰው ሀብትም ቢኖረው እውቀትም እንኳን ቢኖረው እግዚአብሔር እንደሚያስፈልገው ለሁሉም ሰው የፈለገው ዓለም ላይ ያለ የተሻለ ነገር አለው እንኳን ቢባል ክርስቶስ የሚሞላው ክፍተት እንዳለ እንጂ ምድር ላይ ያለ ሀብት፣ ስልጣን፣ እውቀት የሚባለው ነገር ሁሉ ከክርስቶስ ጋር ሲጠጋ ነው እንጂ ብቻን ምንም ጌጥ እንደሌለው ነው አሁን የሰው ማብራሪያ። እነዚህ ሁሉ እያሉት ወደ ክርስቶስ ከመጣ ሰው ይህንን ነገር ነው የሚያሳየው። በቤተ ክርስቲያን ታሪክም የምናውቀው አንድ ሰው ለዘላለም ታሪኩ ያው የሚኖረው ወደ ቤተ ክርስቲያን ቀርቦ ሲሰራ ነው። ለምሳሌ ቤተ ክርስቲያን ያሰሩ ነገስታት ያሰሩ መሳፍንት አሁን ድረስ ስማቸው በቤተ ክርስቲያን የክርስትና ስማቸው ይጠራል። ወእግዚኦ አይረፍ ነፍሳ አቡነ ገሌ፣ ወእግዚኦ አይረፍ ነፍሰ ገብረ ከገሌ እየተባለ እስካሁን ድረስ ይጸለይላቸዋል። ታሪካቸውን ቤተ ክርስቲያን አትረሳም። ዓለም ይረሳል ታሪክህን ማለት ነው። ያለዚያም አንተ ከሞት በኋላ በአንተ ዙፋን ላይ የሚቀመጠው ያንተን ታሪክ ለዘላለም እንዳይነሳ ያደርጋል። ቤተ ክርስቲያን ግን አትረሳም። በህይወትም እያለን ከሞትንም በኋላ ገብረ ማርያም ወለተማ አትለውጠውም አትረሳውም ቤተ ክርስቲያን። አዎ ስመ ተጽሕፈ አስማቲክሙ በሰማያት። አዎ በምድር የተጻፈ ዝና በምድር የተጻፈ ነገር ሁሉ ያልፋል፣ በሰማይ መጻፍ አለበት። የሰማይ አምሳል ደግሞ ቤተ ክርስቲያን ናት። የሰማይ አምሳላችን፣ የሰማይ ቤታችን፣ የሰማይ ታሪካችን ደግሞ ተመዝግቦ የሚቀመጠው በመዝገበ ሃይማኖት ነው እና ኒቆዲሞስ በመዝገበ ሃይማኖት ስለተጻፈ አሁን ወንጌላት እኮ የምንላቸው መጻሕፍቱ መዝገበ ሃይማኖት ናቸው። መዝገበ ታምራት፣ መዝገበ ሃይማኖት ናቸው። ክርስቶስ ያደረጋቸው ታምራት፣ ያስተማራቸው ትምህርቶች ተሰንደው ተጽፈው እናገኛቸዋለን አይደለ በወንጌል ውስጥ እና መዝገበ ሃይማኖት ነው። ወንጌል ራሱ መዝገበ ሃይማኖት ልሳነ ክርስቶስ ናት። ክርስቶስ በዚህ መልኩ ስታየው ኒቆዲሞስም በዚህ ተጽፎ ያገኘ ነው። የእግዚአብሔር ፍቁረ ጊዜ በለው ባጭሩ የእግዚአብሔር ወዳጅ ማለት ነው። መልካም ነው። በመግቢያው ጥሩ አድርገው እንደ መግቢያ ነግረውናል። ኒቆዲሞስም አንቀጸ ምዕመናን ነው ያሉትንም ምዕመናን እንዲያደምጡ ነው የምደግመው። እሱ ያሉትን በገብርኄር ያልነው 6ኛውን ሳምንት አንቀጸ መምህራን ካልነው እኛው ደግሞ የምዕመናን አንቀጽ ቅደም ተከተሉን ይህ እንደዚህ ብሎ ከላይ እንኳን ሲያዩት የሚያሳየው ነገር እንዳለ ነው እኔ የተረዳሁት ማለት ነው። እንግዲህ ፍቁረ እግዚእ የሚለው ማገላለጽ ጥሩ ነው። ዮሐንስ መስቀሉ ስር በመገኘቱ ወዳጅነቱ ተገልጧል። ኒቆዲሞስም እዛ ላይ ተገኝቷል ለመገነዝ። አሁን ባለሀብት ነበር። ባለሀብት ነው ሲሉ የገነዘውን በድርብ በፍታ ነው ሲሉት የነበረውን ይገልጣል፣ ይያያዛል ማለት ነው። እንደሆነ አንድ መጽሐፍ አንድ ጸሐፊ ምን ብሎ ጽፎ አንብቤ ያለው መሰለዎት ያነበብኩት መጽሐፍ ከጥብርያዶሱ ጉባኤ የኒቆዲሞስ ጉባኤ ይበልጣል
ይልና ያኔ ጥብርያዶስ ላይ ያን ሁሉ ህብስት የበላ ሰው ስቀለው ብሎ ሁሉም ሲጠፋ በዛ የመከራ ቀን ይማሩ የነበሩ ደቀ መዛሙርት እንኳን እነ ጴጥሮስን ጨምሮ አላውቀውም ብለው ሲሄዱ ከዮሐንስ ውጭ ቅድም እንዳሉት ሁሉም ሲበተን የመጣ ነውና ይሄ ነገር ሲናገሩ ብዙ ነገሮች አሉ። ይሄም ሁልጊዜም ይሄ ምዕራፍ ይሄ የዮሐንስ ወንጌል ምዕራፍ 3 ክርስትና በ40 በ80 ቀን ለሚነሳም እዛም በላይ እድሜ ሆኖ ለሚነሳም ሰው ይሄ ወንጌል ይነበብለታል እና የምእመናን ዋናው የምእመንነት መነሻ ነው ያሉትን ወድጀው ነው ይሄን ምለው። በጣም ጥሩ ስናነበው ደግሞ በደንብ አድርገን እንገባዋለን። መልካም። ስለዚህ እንደዚህ ካልን ወደ ቀጣዩ ወደ ሁለተኛው ጥያቄ ልለፍና ወውእቱ መጻ ቀዲሙ ሌሊት ይላል። ሀበ እግዚእ ኢየሱስ በሌሊት መጣ ነው የሚለውና በሌሊት መጣ ለምንድን ነው በሌሊት የመጣው? እንግዲህ ይህን ንባብ ስናየው ቀን እንዳልመጣ ያሳያል። በሌሊት ነው የሚለውና ነው ቀን ይመጣ ነበር እንዴት ነው? ዝም ብለን አሁን ስናየው ሌሊት የሚለው ያው አሁን ቅድም አስበነው አይደለ? ባለስልጣን ነው። ቀን ሲፈርድ ሲተች ይውላል፣ ደግሞ ለመማር ይሄዳል። ሰው እንደሱ ነው። ወደ ወርቆ ስንገባ ወደ ምስጢሩ ስንገባ እንግዲህ መምህራን ብዙ ሀተታ ሰጥተዋል። አንደኛ ሌሊት የምስጢር ሌሊት የሚገለጠው ምስጢር ቀን ላይ አይገለጥም። ቀን ልቦናችን ዝርው ነው ይበተናል። ሌሊት ግን አእምራችን ክት ነው፣ ተረጋግቶ ያስባል፣ ተመስጦም አለው። ለዚህ ነው ጸሎትም ሁሉም ነገር ሌሊት የሚሆነው ማለት ነው። ትኩረት የሚስበው ነገር ይቀንሳል እና ሰው ስለራሱ ማሰብ ያለበት ቀን ሳይሆን ሌሊት ነው ማሰብ ያለበት እና ዝርው ልቦና የዝርው አእምሮ የነበረው ኒቆዲሞስ ሌሊት ክት ይሆናል፣ ይሰበሰብለታል ማለት ነው። እና በዚህ ምክንያት ሌሊት መጥቶ ይማር ነበር ነው። መዓልት ዘያነብቦ ሌሊት ዘይዝከር ነው። ቀን ያነባል፣ ሌሊት ደግሞ ያመሰጥራል ነው። ሲያነበው የዋለውን ምክንያቱም ሌሊት በአይነ ስጋ ሲያነብ ይሆናል፣ ሌሊት ደግሞ በአይነ ልቦና መልሶ ማንበብ አለበት። ቀን ሲያነብ ውሎ ሌሊት የማይመረምር አንባቢ እንዲሁ አጠቃላይ ሌሊት ነገረ እግዚአብሔርን የማያስብ ሰው አንባቢ ሳይሆን እንደ ቀን ሰራተኛ ነው የሚቆጠረው። ምክንያቱም ቀን ምን ሳደርገው ላለው ብሎ ሲያነብ የሚውል ሰው ይኖራል አይደል? በኋላ ወደ ቤቱ ገብቶ ደግሞ ልጆቹ እንደዚህ ሲያደርጉት ደግሞ ማለት ነው መጽሐፉን ሌላ ቦታ ቀብሮ ዝም ብሎ ከልጆቹ ጋር እያለ ተድላ ደስታ ሲያደርግ ያድራል አይደለ? ያ ሰው ቀን ስራ እንዳይፈታ አይኑም ስራ እንዳይፈታ ሲያነባዋል እንጂ ሌሊት አይዘከረውም ማለት ነው። እና እንዲህ አይነት ነገር አለ። እዚህ ጋር በደንብ አድርጌ መናገር ፈልጋለሁ። ለልጆቹ ጊዜ መስጠት የለበትም ማለት ሳይሆን ለልጆቹ የሚሰጠውን ጊዜ ያህል ደግሞ ለንባብ መስጠት አለበት። ህፃናት አንደኛ እንዲማሩ መግፋት ማለት እንዲማሩ ማለት ነው። አንድ ሰዓት ህፃናትን አጫውቶ በሉ እናንተ ከትምህርት ቤት የተሰጣችሁትን ነገር ስሩ፣ እኔም ደግሞ ብሎ እሱም ደግሞ የራሱን ስራ መያዝ፣ እንደዚህ ነገር አለ። መምህራን የሆኑ እንደሆነ ቀን ሲያስተምሩ ይውላሉ፣ ሌሊት ደግሞ ያንን ደቀ መዛሙርት የጠየቋቸው ያልተስተካከለ ምስጢር ካለ ያንን እየወጡ እየወረዱ ያስተካከላሉ። እንደገና ደግሞ ራሳቸውም ሲያስተምሩት ይዋሉ፣ ሌሊት እንደገና መልሰው አስበው ይህን ነገር ከምን አንጻር ነው እንደዚህ የተባለ እንደዚህ የተጻፈ እንደዚህ የሆነ ብለው ማንሰላሰል አለበት። ሙንቶስ ሰማዕልተ ይጽሕፉ ነው የሚል ዕዝራ እውነት ነው። ሌሊት ሰማዕልተ ይጽሕፉ ሰርከ ይደረሩ። ዕዝራ መጻሕፍትን በሚጽፍ ጊዜ አብረውት ያሉ ረዳቶቹ በመንፈስ ቅዱስ ያልተማወቁት ቀን ጽሑፍ ያግዙታል። ሌሊት እነሱ ወይን ይጠጣሉ፣ እሱ ደግሞ ምስጢረ እግዚአብሔርን ሲመራመር ያድራል። ነቢዩ ሕዝቅኤልም ሌሎችም ቢሆን ሌሊት ከእግዚአብሔር ጋር ነው ሲነጋገሩ የሚያድሩት። ኢሳይያስም ይላል በሌሊት ትገይስ መንፈሴ ሀቤከ እግዚኦ አምላኬ፣ አቤቱ ሌሊት ልቦናዬ ሁሉ ከአንተ ጋር ታድራለች ይላል። እና ሌሊት ወደ እግዚአብሔር ሲገሰግስ ነው የሚያደር ኢሳይያስ ማለት ነው። ቀን በኢየሩሳሌም ከተማ እየዞረ ሲያስተምር ይውላል፣ ሌሊት ደግሞ ልክ ወደ እግዚአብሔር ሄዶ ሲማር ያድራል ማለት ነው። ቅዱስ ጳውሎስም እንዲህ ይላል ወመሰጥዎ ለውእቱ ብእሲ እስከ ሣልስ ሰማይ፣ ያን እስከ ሶስተኛው ሰማይ ነጠቁት ይላል። እና ቅዱስ ጳውሎስም እመይ በስጋው ወእመይ በለስጋው እንዳይ እግዚአብሔር ያመን፣ በስጋዬ ይሁን ወይንም ደግሞ በነፍሴ እንዴት እንዲህ አላውቀውም እንጂ ሰማይ ነው ማድረስ ሶስተኛው ሰማይ ብሏል ቅዱስ ጳውሎስ። እና ጥቂት ሰዎች ናቸው እዚህ ያድሩ እንጂ አሁን አቡነ ተክለ ሃይማኖት ኢትዮጵያዊ ሱራፊ የተባለው ከመላእክት ጋር አብሮ ሲያመሰግን ስላደረ ነው። እና ኒቆዲሞስን ከሱ ጋር ነው የምትመደበው። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ልክ ሌሊት
አብሮ ሄዶ በዚያ ላይ ከእግዚአብሔር ሲማር ያደር ነበረ ከጌታችን ከኢየሱስ ክርስቶስ ማለት ነው። እና እንደውም እዚህ ጋር ነው እንግዲህ ኒቆዲሞስ ራሱ እኮ መምህር ነው። መምህር ሆኖ ነገር ግን ትምህርት የማይሰለች መምህር ማለት ነው። አዎ ርዕሰ ለክህደት ጸይበ ትምህርቱ የክህደት ሁሉ መጀመሪያው ትምህርት በቃ ይጠገብ ማለት ነው። ይላል ርዕሰ ለክህደት ጸይበ ትምህርት። አዎ ትምህርት ሰለቸኝ በቃኝ ማለት የክህደት ሁሉ መጀመሪያ ነው። የክህደት ሁሉ ጫፍ ቁንጮ ነው ይላል። አንዳንድ በእኛ በሀበሻ አይተው ከሆነ ብዙ ሰው በዚህ የተለከፈ ነው ወይንም ደግሞ በዚህ የተወጋ ነው። ሁሉም ሰው አይ ትምህርት እንደ ተምረን ነው ጨርሰን ነው የሚለው ትምህርት ያልቃል አያልቅም በነገር ላይ ማለት ነው። እና እንደዚህ ያለው ለምሳሌ አንድ መጽሐፍ አንበበህ ትጨርሰዋለህ እንጂ ተምረህ አትጨርሰውም። አንበበህ ለመጨረስ ግን ቀላል ነው። አራቱን ወንጌላት እኮ በ4 ወር አንበበህ ትጨርሳቸዋለህ። ንባቡን ነው እንጂ የምትጨርሰው ትምህርቱን አይደለም የሚጨረስ ማለት ነው። ትምህርቱ አያልቅም፣ ሁልጊዜም አዲስ ነው፣ ሁልጊዜም ትምህርት ነው አያልቅም። እና ኒቆዲሞስ ራሱ መምህር ነው ብያለሁ። እዚያ ደግሞ ከክርስቶስ ጋር ሲማር ይኖራል። መምህርነቱን የኛ መምህራንን በቅኔ ገልጠውታል። አሁን አንዳንድ ቀን የቅኔ መምህርነታችንን ማገልገል አለበት። ምን ነው መሰለህ ረቢ ሰገደ በመንፈቅ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያቢ ዞርን ተከክላ ይብያል አይደል? ረቢ ሰገደ በመንፈቅ ሌሊት ለረቢ አኮኑ አጽባይት ምና አጽባይት ያቢ አለ። ረቢ ሰገደ በመንፈቅ ሌሊት ለረቢ የመጀመሪያው ረቢ ማለት መምህር ማለት ነው በዕብራይስጥ አነጋገር ማለት ነው። እና ረቢ ማለት መምህር ማለት ነው በዕብራይስጡ ማለት ነው። በዕብራይስጡ ረቢ ማለት መምህር ማለት ነው። በእኛ ሊቅ ማለት ነው መምህር ማለት ነው። እና ኒቆዲሞስ አለ መምህር ኒቆዲሞስ ለመምህር ክርስቶስ ሰገደ አለ። በመንፈቀ ሌሊት ለረቢ አዎ በመንፈቀ ሌሊት ሄዶ መምህር ኒቆዲሞስ ለመምህር ክርስቶስ ሰገደ አለ። አኮኑ አጽባይት ምና አጽባይት ያቢ ከአንዱ ጣት ይበልጣልና ከኔ ትበልጣለህ ሲል ሄዶ ሰገደ። አሁን እነዚህ 5 ጣቶችን 5 ናቸው አይደል? አዎ በቁመት ያያቸው እንደሆነ ይበላለጣሉ። ጣት ራሱን ችሎ ይሄን 4ቶችን አሸንፋለሁ ብሎ ያምን ነው። ወፈር ይላል ግን አጭር ነው። ይችም እንደምታያቸው የራሳቸው ቅርጽ አላቸው አይደል? ግን አንዱ ኃይል አለው ይበልጣል። አንዳንዶች ለየት ናቸው እንደ በቁመትም ይበላለጣል። እና ለማንኛውም ወደ ዋናው ስንመጣ ርዕሱን እንዳረሰው ትልቁ መምህር ታናሹ መምህር ለታላቁ መምህር ሰገደ ብለውታል። እና እንደዚህ ነው አሁን ያለው ነገር። እንደሱ አድርገን ማየት እንችላለን ነው ለማንኛውም። እና ኒቆዲሞስ መምህርም ቢሆን ያው ለመምህሩ ለክርስቶስ ሰግዶለታል ነው። መልካም። ከዚህ አያይዘን የምናነሳው ሌላው ተጨማሪው ጥያቄያችን እንግዲህ እንዲህና እንዲያን ወደ መሃል ደረስን ማለት ነው። ወደ መካከለኛው ሐሳብ እየመጣን ነውና ፎኑ ይክል ቢኢሲ በውያው ገቢአ ውስጥ ተከርሰሙ የሚለው አለ ራሱ ኒቆዲሞስ የሚያነሳው ጥያቄ። ኒቆዲሞስ ለመማር ሄደ። ያስተማረው ምስጢረ ጥምቀትን ነው። እና ሰው ሁለተኛ ካልተወለደ ወደ መንግስተ ሰማያት ወደ እግዚአብሔር መንግስት መግባት አይችልም ማለት ነው ጌታችን ኢየሱስ ክርስቶስ ማለት ነው። እንደዚያ ሲለው ኒቆዲሞስ ቅድም መምህር ነው ብለነው ነበር አይደል? ግን መምህርነቱ የንባብ መምህር ነው። ትርጓሜውን ያውቅም ነበር። ንባብ ይቀጥል ወትርጓሜ ያህዩ ይላል ቅዱስ ጳውሎስ ማለት ነው። ንባብ ያድን ማነው? ንባብ ይገድላል፣ ትርጓሜ ግን ያደናል እንደማለት ነው በሊቃውንቱ ሲተረጎም። ንባብ ይቀጥል ወትርጓሜ ያህዩ ነው። አሁን ክርስቶስ ትርጓሜውን ምስጢሩን ያስተምረዋል። ምን አለው ኒቆዲሞስን? እንግዲህ ሳምራዊቱን ሴት ውሃ ጠጭኝ ብሎ አይ ሕይወት እኔ ነኝ ብሎ አስተምሯት ነበር። እንደገና ደግሞ በጥብርያዶስ ወንዝ ደግሞ ያገኛቸውን ህዝቡን ደግሞ ህብስት አበርክቶ አብልቶ ከዚህ በፊትም መና ይመገባቸው ሙሴ አይደለም? ሙሴ መና ይመገባቸው አባቶቻችሁ በምድረ በዳ አልቀዋል። መናውን የሰጣችሁ እግዚአብሔር ነበረ። አሁን ደግሞ ሰማያዊው ህብስት እኔ ልኮላችኋል ብሎ አነ ውእቱ ህብስተ ሕይወት ዘላለም የዘላለም ሕይወት ህብስት እኔ ነኝ ብሎ እንዳስተማራቸው ሁሉ ኒቆዲሞስን ደግሞ ያስተማረው ምንድነው ከተባለ ምስጢረ ጥምቀት ነው ያስተማረው ጌታችን ኢየሱስ ክርስቶስ ማለት ነው። እና የደረሰውም ትልቅ ትምህርት ነው፣ ረቂቅ ትምህርት ነው የደረሰው። ለምን ከተባለ ኒቆዲሞስ መምህር ነኝ ብሎ ያምናል። ምሁረ ኦሪት ነው፣ የኦሪትንም ጠንቅቆ ያውቃል። እና ክርስቶስ ከኦሪት የሌለ ትምህርት አስተማረ።
ዘይተወልደ ዳግመ ይርያ ለመንግስተ እግዚአብሔር ዳግመኛ ያልተወለደ መንግስተ ሰማያት አይገባም ማለት ነው። ኒቆዲሞስ በኦሪት ይሄ አልተጻፈም፣ እሱም ኦሪት ነው፣ ይሄ አልተጻፈም እና ምን አለው እንዴ ሰሙን ያዘና ንባቡን ያዘና ሰው ሁለት እንደ ሰው ካደገ ከወለመሰ በኋላ እንዴት ነው ወደ እናቱ ማይፀን ተመልሶ ሊወለድ ይችላል ብሎ ጌታችን ኢየሱስ ክርስቶስ መልሶ ጠየቀው ኒቆዲሞስ ማለት ነው። ከዚያ አንተ ሊቆሙ ለእስራኤል ወዘንተ ነገር ይታመር ኒቆዲሞስ አንተ መምህር ነኝ ብለሃል፣ መምህርነትህንም አውቃለሁ፣ መምህረ ኦሪት ነህ፣ ነገር ግን እንዴት ይህንን አታውቅም አለ። እንግዲህ በኦሪት ምን ተብሎ ተጽፏል? በመንፈስ እግዚአብሔር ይጸልል መርምታ ማይተብሏል የእግዚአብሔር መንፈስ በውሃ ላይ ሰፎ ይታይ ነበር ብሏል ሙሴ ሲጽፍ ማለት ነው። ያ የእግዚአብሔር መንፈስ በውሃው ላይ የሰፈፈውን የእግዚአብሔር መንፈስ ጌታችን ኢየሱስ ክርስቶስ ሰው ሲሆን ይሄ ማይገቡና ደመገቡ አድርገን ምንጠመቅ ነበር ነው። ውሃውን ማይገቡ አድርገን ማዩን ማይገቡ አድርገን ምንጠመቅበት ነው። ይሄ ደግሞ ከክርስቶስ ከቀኝ ጎን የፈሰሰው ማይገቡ ነው እና ኦሪትንም አልመረመርሃትም ነው። ንባብ ይዘህ ንባብ አንብበሃል። የኦሪት ንባብ አይደለም ነገር አይደለም፣ ወንጌል ትርጓሜ ነው። ሊቃውን ደግሞ ምስጢር ነው። አሁን መጽሐፍ ለሚያነብሰው በዚህ አጋጣሚ ኦሪት ንባብ ናት፣ ወንጌል ትርጓሜ ነው፣ ሊቃውንት ደግሞ ምስጢር ናቸው እና አሁን እንግዲህ ኒቆዲሞስን አነብናቢ መምህር ማለት ይሄ መምህር የሚመስል ነገር ግን ያልገባው አይነት ማለት ነው እና ኦሪትንም አውቄያለሁ ትላለህ አላወቃትም። አንተ ሊቆሙ ለእስራኤል ወዘንተ ነገር ይታመር አንተ የእስራኤል መምህር ነኝ ብለሃል አለው። አመሰገነው መምህርነቱ። ወዘንተ ነገር ይታመር ብሎ ደግሞ ዘለፈው። እንዴት ይህንን ምስጢር አታውቅም? ወዘንተ ነገር ሲል በቁሙ ነገር ማለት አይደለም፣ ምስጢር ማለት ነው። እንዴት ይህንን ምስጢር አላወቅም አለና ከዚያ በኋላ ሰው አለው ከውሃና ከመንፈስ ካልተወለደ በቀር መንግስተ ሰማያትን አይገባም ብዬ እንዳይገባ በእውነት እነግርሃለሁ። ወይንም የእግዚአብሔር መንግስት አያያትም አለው ባጭሩ ማለት ነው። ጥሬው በነጠላው እንደተጻፈው ዳግመኛ ወደ መንግስተ ሰማያት ካልገባ የእግዚአብሔር መንግስት አያያትም አለው እና ከዚያ በኋላ መጀመሪያ ትወለዳለህ አለው። ኒቆዲሞስ ደግሞ እንደገና ወደ እናቱ አብራን ገብቼ ኒቆዲሞስ ያን ጊዜ እናቱ አርፋለች ወይም ሞታለች አይደል እና ዳግመኛ ትወለዳለህ ሲባል መቃብር ውስጥ ያለችው እናቴ ተነስታ ወደ እሷ ማይፀን ተጠቅልዬ እንደገና ነው መወለድ ወይንስ ደግሞ በዚህ በፊት የቀማያቸው ሴቶች ወዳሉ ገብቼ እንደገና ነው ወደ ማይፀናቸው ገብቼ እንደገና ነው መወለድ ብሎ ግራው ገብቶት ነበር እና ክርስቶስ ግን አብራራለን። ዘይተወልደ እማይ ወመንፈስ ቅዱስ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይቻልም ማለት እንግዲህ አሁን እዚህ ጋር ውሃ ወመንፈስ እማይ ወመንፈስ ከውሃና ከመንፈስ ቅዱስ ካልተወለደ የሚለውን ልናየው የምንችለው ማለት ነው። አሁን ካበድ ማነው ወደ ላይ ወስደን ስናየው ውሃ በቁሙ ውሃ ማለት አይደለም። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ አንድ ሐራዊ ጎኑ ሲወጋው ከጎኑ ጥሩ ውሃና ትኩስ ደም ወጥቷል። ወሶቢሃ ወፃ ምንው ደም ወላይ ይላል ዮሐንስ ወንጌላዊ በምዕራፍ 19 ላይ ጎኑ ሲወጋው ከጎኑ ውሃና ደም ፈሰሰ ወጣ ወይንም ፈሰሰ ተገኘ ማለት ነው እና ያንን ነው ይነግረው ማለት ነው። አሁን እንግዲህ ቅድም እንዳነሳሁት ክርስቶስ የንባብ መምህር ነው ብለን አይደለ እና ከውሃና ከመንፈስ ካልተወለደ በቀር አለ ወደ እግዚአብሔር መንግስት አይገባም ማለት ነው። አሁን አንዳንድ ሰዎች ውሃ ሲባል ጣና ወይንም ደግሞ በሽሎ ይመስላቸዋል። ያ ማለት አይደለም። ማይ የተባለ ከዚህ ጋር ወደ ክርስቶስ ከወሰዱ በዕለተ ዓርብ ከቀኝ ጎኑ የፈሰሰው ማይገቦ ምንለው ዛሬም ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁበት ነው። ያ ማይ የተባለው ማለት ነው። ደም የተባለው ደግሞ ከተጠመቅነ በኋላ ወደ ቤተ ክርስቲያን ገብተን ቅዳሴው ተቀድሶ የምንቀበለው የክርስቶስ ሥጋና ደም ነው። ወመንፈስ ያለው ደግሞ የሥላሴ ልጆች እንሆናለን። ስለዚህ ዛሬ አሁን ወለተ ሥላሴ ገብረ ሥላሴ ወልደ ሥላሴ ምን ባለው መንፈስ ቅዱስ ባለው ከውሃና ከመንፈስ ማለት ነው። ከውሃ የሚለው በተለየ አካሉ ከቀኝ ጎኑ ከፈሰሰው ማለት ነው። በመንፈስ የሚለው ደግሞ ከሶስቱ አካል የምንወለደው ማለት ነው። ወልደ ሥላሴ ገብረ ሥላሴ ወለተ ሥላሴ ተብለን የምንጠራበት ማለት ነው። የክርስትና ስም የሚመጣው ከዚህ ተነስቶ ነው እና ኒቆዲሞስን ከዚህ ካልተወለደ መንግስተ ሰማያት መግባት አይችልም ማለት ነው። ከዚያ ቀጥሎስ መዘተወልደ መንፈሱ እቱ አሁን እንግዲህ ከዚህ ጋር እርስዎ ቢያውቁትም ምዕመናን ግን በደንብ እንዲረዱት የሚገባው ከውሃና ከመንፈስ ካልተወለደ መግባት አይቻልም ብሎት ነበር። ሁለት
ነገሮች ጠቅሷል። አንደኛው ውሃ የሚለውን፣ ሁለተኛ መንፈስ የሚለውን ጠቅሷል። ይህንን ሲያብራራው እስመ ዘተወልደ እመንፈስ መንፈስ ውእቱ። አየህ ከመንፈስ ካልተወለደ ብሎ ነበር አይደል? ስለዚህ ከረቂቅ የተወለደ ረቂቅ ነው። ከውሃ ብሎ ነበር አይደል? ወዘተወልደም ስጋ ስጋ ውእቱ። ከስጋ የተወለደ ደግሞ ስጋ ነው እና ውሃ ግዙፍ ነው፣ ስጋም ግዙፍ ነው። አነጻጸረው። መንፈስ ረቂቅ ነው ከዚህ ጋር ላይ ሁለተኛ መንፈስ ውእቱ ከመንፈስ የተወለደ መንፈስ ነው ያለው ደግሞ ረቂቅ ነው ማለት ነው። ስለዚህ በአርባ ቀን ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው በፀሐይ የቀረበው ውሃ ሲባረኩት ተለውጦ ማየገቦ ይሆናል። ያን ጊዜ ውሃው ግዙፍ ነው፣ በዓይናችን እናየዋለን፣ እንጠመቅበታለን። ረቂቅ ከስላሴ የምንወለደው ልደት ግን በዓይን ማየት በእጃችን መጨበጥ አንችልም። ለዚህም ማስረጃ ያደረገው እስመ መንፈስ ሀበ ፈቀደ ይነፍህ፣ ነፋስ ወደ ወደደው ይነፍሳል። ወቃሎ ትሰምዕ፣ ቃሉንም ትሰማለህ። ወይተአምር ሀበ ይመጽእ ሀበ ይሐውር፣ ወዴት ተነስቶ ወዴት እንደሚሄድ ግን አታውቀውም ማለት። ስለዚህ ድምፁን እንደመስማት እኛ በማየገቦ እንጠመቃለን፣ ካህኑ ሲያጠምቀን እናያለን፣ ክርስትና እንነሳለን ማለት ነው። የሚያድርብንን ድምፁን እንሰማለን እንጂ ነፋስ ወዴት ተነስቶ ወዴት እንደሚደርስ እንደማናውቅ ሁሉ ማለት ነው። ከመንፈስ ካብራ ከመንፈስ ቅዱስ የምንወለደውን ግን አናውቀውም። ስለዚህ ይህንን ረቂቅ ምስጢር ለኒቆዲሞስ አስተማረው። አልከበደበትም ወይ ይህ ትምህርት የሚል ካለ ኒቆዲሞስ ምሁረ ኦሪት ስለነበረ ጠጣር ትምህርት ነው ያስተማረው እና ወንጌሉም ከባድ ነው። እንግዲህ ወንጌሉ ሲባል ዝም ብሎ ከላይ አንብቦት ለሚሄድ ቅድም እንዳልሁ የገባ ሊመስል ይችላል። ነገር ግን እንደዚህ ረቀቅ አድርገህ ስታየው ግን ጌታችን ኢየሱስ ክርስቶስ ምስጢር ያስተምረዋል፣ ኒቆዲሞስ ንባብ ይጠይቃል። እንግዲህ አሁን እዚህ ጋር ማንበብ ማየት ይችላሉ ማለት ነው። ጌታችን ኢየሱስ ክርስቶስ ኒቆዲሞስን ብድግ ብሎ እንደሌሎች ታምራት አድርጎ አይደለም ያሳመነው። 5 እንጀራ አበርክቶ ሲያበላ አብልቶ ያምን አይደለም ኒቆዲሞስ። ያለኛም ደግሞ ኑ ትሉኒ ኑ ተከተሉኝ ሲላቸው ተከትለው ብዙ ጊዜ ተምረው እንዳመኑት አይደለም ኒቆዲሞስ። የረቀቀውን ምስጢረ ጥምቀት ተምሮ ያመነ ነው ኒቆዲሞስ። እንግዲህ በ5ቱ አዕማደ ምስጢር ስናያቸው ከ5ቱ አዕማደ ምስጢራት አንዱ ምስጢረ ጥምቀት ነው። ስለዚህ ምስጢረ ጥምቀትን ያስተማረው ለኒቆዲሞስ ነው። ምስጢረ ጥምቀትን ያስተማረው ለኒቆዲሞስ ነው። ለምን ለኒቆዲሞስ ምስጢረ ጥምቀትን አስተማረው ካልን ጥምቀት ለሁሉ ነው። ኒቆዲሞስ ደግሞ ቅድም እንደተናገርነው የምዕመናን አባት ነው፣ ርዕሰ ምዕመናን ነው፣ በኩረ ምዕመናን ነው። የምዕመናን ሁሉ በኩራቸው ስለሆነ ምዕመናን ይበዛሉ በዚህ ዓለም ማለት ነው እና ጥቂቶች ናቸው፣ ሊቃውንት ጥቂቶች ናቸው፣ ምዕመናን ግን ብዙ ናቸው እና ያው እነዚህ ብዙዎች ምዕመናን ደግሞ ካልተጠመቁ የክርስቶስ ልጆች አይባሉም እና ረቂቁን ምስጢር ለኒቆዲሞስ አስተምሮታል ማለት ነው። እና እንደዚህ አድርገን በጥንተ ስብከት እንዲተማረ በኋላ ኒቆዲሞስ ምን ሰራ ካልን እንግዲህ መምህር ኒቆዲሞስን ፈልገን የምናገኘው አንድ ጊዜ ሰዎች ተሰብስበው ማለት ነው ክርስቶስን እሱ ክርስቶስ አይደለም በዮሐንስ ወንጌል ምዕራፍ 7 ላይ ያለው ማለት ነው አይሁዳውያን ሊቃነ ካህናት ክርስቶስን ሊሰቅሉት ብላቴኖቹን ላኩ፣ ይዛችሁት ነውና ቀጥቅጠን እንግደለው ብለው ማለት ነው እና ብላቴኖቹን ሊያመጡት ከሄዱ በኋላ በዚያው አምነው ቀሩ። ተመልሰው መጥተው ለምን አላመጣችሁትም ሲሏቸው አልቦ ዘተናገረ ዘከመ ተናገረ ውእቱ ቢሲ፣ እሱ ያስተማረውን ያህል ሲያስተምር የሰማነው መምህር የለንም። ይገርማል። ሊቃውንት እነዚህ ሊቃውንት ናቸው የላኳቸው። አዘው የሄዱበትን ዓላማቸውን ትተው ነው ማድነቅ የጀመሩ ሊቆች እነዚህ የላኳቸው ምሁራነ ኦሪት ናቸው፣ ሊቃውንት አይሁድ ናቸው የላኳቸው እና ለሊቃውንት አይሁድ መልስ ሲመልሱ እናንተ ይህን ያህል አስተምራችሁናል፣ ግን እሱ አንድ ጽሑፍ ያስተማረን የለምና እሱን ይዘን ማምጣት አንችልም ብለው ክርስቶስን ሳይይዙ ቀሩ ማለት ነው። በዚህ ጊዜ እናንተ ይሁያን እናንተም እሱን ተከተላችሁ ትበድላላችሁን ብለው ሲናገሩ ኒቆዲሞስ ኦሪት ከመሆኑ ተኮንኖ ለሰው ዘይን በላይ ተተወ የኦሪትስ ቢሆን ሳትመረምር ሰውን ሰቅላ ትገላለች ወይ ብሎ ለጌታችን ለኢየሱስ ክርስቶስ ጥብቅና የቆመ ነው ኒቆዲሞስ። መምህሩ ኢየሱስ ክርስቶስ እንዳይሞት የተከራከረና እዚያ በኋላ ደንግጠው አንተም የተማረው ሊቁ እንዴት አድርጎ ነው ከናዝሬት አምላክ ሊመጣ የሚችል ሕስስ መጽሐፈ ተራይ ከገሊላ እየተነሳ ነቢይ ከገሊላ እንደ ክርስቶስ አይነት መምህር እንደማይነሳ ሂድ መርምር ሲሉት በዚህ ምክንያት እንደዚህ ብለው እርስ በርሳቸው በተለያይተው ትተው ጠፍተዋል ማለት ነው። ኒቆዲሞስን የምናገኘው ከዚህ ጋር ነው። በመጨረሻ ግን የምናገኘው እኔም ተናግሬ የሚጨርሰው ኒቆዲሞስ መጨረሻ ላይ የት ነው የምናገኘው ከተባለ
ቅድም በመጀመሪያ እንዳነሳነው ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሲሰቀል ወደ መስቀሉ የሄደ ኒቆዲሞስ ነው። ያው ዮሴፍ አለ ዘአርማትያስ የሚባለው ክርስቶስ በሱ በዮሴፍ መቃብር ነው የተቀበረ። አጥቦ ገንዞ የቀበረው ግን ኒቆዲሞስ ነው። በእውነት የኒቆዲሞስ ትከሻ ነው ኢየሱስ ክርስቶስን ከመስቀል ላይ ያወረደው። አየህ ሁሉ የምዕመናን ድርሻ ነው ማለት ነው። አሁን በኒቆዲሞስ ተገብተን ስናያቸው ትልቅ ነገር አላቸው እና ከመስቀል ላይ ወርዶ ዕለቱ ዕለተ ዓርብ ነው ጌታችን ኢየሱስ ክርስቶስ የተሰቀለበት። ቀዳሚ ሰንበተ አይሁድ ናት። በሰንበተ አይሁድ የሞተ መቅበር አይቻልም፣ ከመስቀል ላይ ማውረድ አይቻልም። ኒቆዲሞስ ግን ሁሉም ሰው ንጉሥ የሰቀለውን እንዴት አድርገን ብለው ጲላጦስን ሲፈሩት ወደ ጲላጦስ ሂዶ ተካሰሰለት ይለዋል። ስጋውን አውርጄ ልቅበረው እባክህ ብሎ ሂዶ ጲላጦስን ነገረው። እሱም አውረድና ቅበረው ብሎ ፈቀደለት። ከዚያ በኋላ ከመስቀል ላይ ተሸክሞ አውረዶ ጌታችን ኢየሱስ ክርስቶስን የቀበረው ኒቆዲሞስ ነው። እንግዲህ ይህ እንዲሁ ዝም ብሎ አንድ ሩቅ ቢሲ እንደቀበረ አድርገን ማየት የለብንም። ክርስቶስን ሲቀብረው ዝም ብሎ አይደለም የቀበረው ማለት ነው። አባቶቻችን በታሪክ ሲናገሩ መጽሐፈ ኪዳን የሚባለው ለኒቆዲሞስ ነው ያስተማረው። ለምን ከተባለ መስቀል ላይ አውርዶ ዮሴፍና ኒቆዲሞስ መሬት ላይ አድርገው ሲገነዙት፣ ዛሬም ጌታችን ኢየሱስ ክርስቶስ የተገነዘበት ቀራንዮ ላይ አለ። ወደዚህ ስታዩ የተሰቀለበት አለ፣ ከዚህ ጋር የተገነዘበት አለ፣ ቀጥሎ የተቀበረበት አለ። የኢየሩሳሌም ልጅ ስለሆነ ማለት ነው እና ኢየሱስ ክርስቶስን የገነዘ ነው እና ከዚህ ጋር የሊቃውንትን ሀተታ እናስገባውና በሚገንዙት ጊዜ ዝም ብለው ይገንዙት ነበረ። ዝም ብሎ ማለት ምን ማለት ነው? ሳያመሰግኑ ይገንዙት ነበረ። ወአንበስበሰ አዕይንቲሁ እግዚእ ኢየሱስ፣ አይኖቹን ግልጥ አድርጎ ሕያው በመለኮቱ ነው። አይህ ሕያው በመለኮቱ አይደል? ምጉት በስጋ ወሕያው በመለኮቱ ነው። አማኑኤል ሞተ ሲባል ነፍስ ከስጋ ተለየ ማለት ነው እንጂ መለኮቱ ተለየው ተነጥሮ ማለት ስላልሆነ አነንጉም ወልብ የንቅህተም የነብዩ ቃል ሞተ በስጋ ወሕያው በመንፈስም ብሎ ቅዱስ ጴጥሮስ በስጋ ሞቷል፣ በመንፈስ ግን ሕያው ነው እንዳለው ሁሉ አይኑን ግልጥ አድርጎ ለምን ዝም ብላችሁ ተቀብረኛላችሁ ብሎ ኒቆዲሞስ ጌታችን ኢየሱስ ክርስቶስ አይኑን ቀና አድርጎ አየው። ምን ብለን እንቅበርህ አለው ኒቆዲሞስ። ቅዱስ እግዚአብሔር፣ ቅዱስ አየር፣ ቅዱስ ያው ዘኢይመውት ብላችሁ ይህንን እየጸለያችሁ ቅበሩ ገንዙኝ አላቸው ጌታችን ኢየሱስ ክርስቶስ። ከዚያ ልክ እንደ መላእክት ቅዱስ 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 እያሉ ጌታችን ኢየሱስ ክርስቶስን ገነዘው ኒቆዲሞስ። ስለዚህ ቅዱስ ቅዱስ የሚለውን ምስጋና ከመላእክት ጀምሮ ኒቆዲሞስ እንደተናገረው የቤተ ክርስቲያን ሊቃውንት ያስተምራሉ። እንግዲህ በኢሳይያስ 6 ላይ ስናየው ቅዱስ ቅዱስ ብለው ሱራፌል ኪሩቤል ያመሰግኑት ነበር እግዚአብሔር። በምድር ደግሞ ቅዱስ ቅዱስ ብለው ያመሰገነ ሰው ኒቆዲሞስ ነው። ስለዚህ ክብሩ ከምን ጋር ሆነ? ከመላእክት ጋር ሆነ። ቅድም በመግቢያው በምዕራፍ 1 ላይ መላኮሙ ለአይሁድ የአይሁድ አለቃቸው ብሎ ነበር አይደል? አሁን ደግሞ መላኮሙ ያለውን ንባብ ይዞ ወደ መላክነት ተቀየረ ማለት ነው። ይሄ ማለት ምን ማለት ነው? ግብሩ መላካዊ ያደረገው። እንግዲህ ዘወትር ቅዱስ ቅዱስ ብሎ የሚያመሰግኑ እነማን ናቸው ከተባለ መላእክት ናቸው። ኒቆዲሞስም ቅዱስ ቅዱስ ብሎ ለማመስገን በቃ ማለት ነው። እና ኒቆዲሞስ የዚህ ባለቤት ነው እና ቀደምም እንዳልሁት ሲገንዘው ኒቆዲሞስ አምፃ ምዕተለጥረ ከርቤ ወአሎ ሲገንዘው ማለት ነው መልካም ሽቶ አምጥቶ ነው የገነዘው። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ማርያም እህተ አልዓዛር፣ ማርያም እንተ ዕፍረት፣ ማርያም ኃጢት እያለ በወንጌል የሚገልጻቸው እነዚህ ሁሉ ሽቶ ይቀቡት ነበር ማለት ነው እና በሚያስተምርበት ጊዜ ይህንን ሽቶ ለመቀበርበት ቀን አስጠበቀች ብሎ ተናግሮ ነበረ። ማርያም እህተ አልዓዛር፣ የአልዓዛር እህት ማርያም ስትቀባው፣ እንተ ዕፍረት የሚላትም ስትቀባው ይህንን ሽቶ ለመቀበርበት ቀን አስጠበቀች ወይም ደግሞ ለዚያ ቀን ይሆናል ብሎ ነበር እና ኒቆዲሞስ ሽቶ አምጥቶ በአይሁድ ባህል ሽቶ ረብርቦ ጌታችን ኢየሱስ ክርስቶስን ስጋውን ረብርቦ የቀበረ ታላቅ የእግዚአብሔር ሰው ነው ኒቆዲሞስ ነው። ከዚህ ጋር አንድ ትንቢት አለ መምህር፣ እንደው ትምህርቱ እንዳይቆራረጥ ነው እንጂ ኢሳይያስ በምዕራፍ 63 ነው። ምናልባት ምዕራፉን ከተሳሳቱ እንግዲህ ሊቃውንት ምዕራፍ ላይ ብዙ አይጠነቀቁም፣ ሀሳቡ የት እንዳለ ነው የሚያውቁና እና ምን ማለት እሁብ እኩያነ ህየንተ ሞቱ ወአብዕልተ ህየንተ መቅበርቱ። በነቢዩ በኢሳይያስ ላይ አድሮ እሁብ እኩያነ ህየንተ ሞቱ፣ ስለሞቱ ክፉዎችን አስነሳለሁ፣ ወአብዕልተ ህየንተ መቅበርቱ፣ ለመቃብሩ ደግሞ
ባለጸጎችን አዘጋጃለሁ ብሎ ነበር። አሁን ይኸውልህ እሁድ እኮ ያለ ለሞቱ አይሁዳውያን ተሰብስበው ብለው ሰቀሉት። ለቀብሩ ደግሞ ባለጸጋው ኒቆዲሞስ እና ዮሴፍ ተገናኙ። አሁን በመጀመሪያ ስንነሳ መላኮሙ ለአይሁድ ይለዋል። መላኮሙ በሶስት ነገር ይተረጎማል። አንዱ ባለጸጋ ነው ብለን ነበር አይደል? በኢሳይያስ ምን ብሏል? እሁድ እኮ ያለ ህየን ተሞቱ ወአብዕርተ ህየን ተበክሏል። ክርስቶስ በሚሞትበት ጊዜ ሞቱን የሚያፋጥኑ ክፉዎችን ያስነሳለሁ። ለመቃብር ሲደርስ ግን ወደ መቃብር የሚያስገቡት ወይም አጥበው የሚገዙት የሚቀብሩት ባለጸጎችን ያስነሳለሁ ብሎ ነበር እና ከባለጸጎች አንዱ ኒቆዲሞስ፣ ከባለጸጎች አንዱ ዮሴፍ ዘአርማትያስ እነዚህ ጌታችን ኢየሱስ ክርስቶስን ቀብረውታል። እና አሁን ሊቃውንት ዮሴፍና ኒቆዲሞስን ማለት ነው ለገነዝክምዎ ለክርስቶስ ምንድን ነው? አንትሙ ዮሴፍ ወኒቆዲሞስ ለገነዝክምዎ ለሥጋዬ አነኒ አረፈክሙ ዲበ መንበረ ሶፎር ይላቸዋል። ዮሴፍና ኒቆዲሞስ ሆይ ሥጋዬን በመቃብር እንዳስቀመጣችሁት እኔ ደግሞ በመንግስተ ሰማያት በወርቅ ወንበር አስቀምጣቸዋለሁ ብሏቸዋል። አሁን በመንግስተ ሰማይ የተጠረበ የወርቅ ወንበር ኑሮ አይደለም። ዲበ መንበረ ሶፎር አለ። በምድር ይትልቅ ይህ ምንድነው? የከበረ የንጉሠ ነገሥት መቀመጫ እናንተ አምጡ ድገሙ ቢባል ከወርቅ ወንበር በላይ አታመጣም። ስለዚህ እናንተ ሥጋዬን ወደ መሬት አስገብታችሁ እንደቀበራችሁት ሁሉ እኔ ደግሞ በመንግስተ ሰማያት በወርቅ ወንበር ላይ አስቀምጣችኋለሁ፣ በወርቅ ዙፋን አነግሳችኋለሁ ብሏቸው ነበር። ያ የወርቅ ዙፋን ምንድነው ከተባለ መንግስተ ሰማያት ነው። የወርቅ እንግዲህ በወርቅ የተሰራ ነገር የተንቆጠቆጠ እንደሆነ በብርሃን በውበት እግዚአብሔር መዓል በቀንም በሌሊትም የሚያበራላት ያቺ የተንቆጠቆጠችው ማናት ከተባለ መንግስተ ሰማያት ናት። ይትፈቅድ ፀሐይ ወርሃ ነው የሚላት በዮሐንስ ራዕይ ምዕራፍ 21 ላይ መንግስተ ሰማያትን ሲገልጻት ፀሐይ ታበራላት ዘንድ በቀን በሌሊት ደግሞ ጨረቃ ያበራላት ዘንድ አትፈልግም፣ የሚያበራላት ራሱ እግዚአብሔር ነው ብሏል። ስለዚህ በብርሃን የተንቆጠቆጠች ብርሃኑም ይሄ ጠፈር ደፈር የሚከለክለው ምድራዊ ብርሃን ሳይሆን አምላካዊ ብርሃን። ይሄ አምላካዊ ብርሃን ደግሞ ምንድነው ከተባለ ራሱ ከእግዚአብሔር ብቻ የሚገኝ ለፍጡራን ያልተሰጠ አምላካዊ ብርሃን አለ እና በዚያ በተንቆጠቆጠች በመንግስተ ሰማያት አኖራቸዋለሁ ብሎ ኒቆዲሞስን ቃል ገብቶለታል። ስለዚህ ምዕመናን እና ምዕመናት የዚህ ሚዲያ ተመልካቾች ከኛ የሚጠበቀው የኒቆዲሞስን ሩብ ክብር ካገኘን ይበቃናል። የኒቆዲሞስን ያህል እንኳን ባናገኝ ማለት ነው። ደህና አድርገን ከሰራን ደግሞ ኒቆዲሞስ ያገኘነውን ያህል ክብር እናገኛለን፣ ከኒቆዲሞስ በላይም እናገኛለን። ምክንያቱም ክርስቶስ ሲያስተምር ከኔ የበለጠ ስራ ትሰራላችሁ ብሏል። ከኒቆዲሞስ በላይ ስራ ከሰራን ከኒቆዲሞስ በላይ እናገኛለን። አበው መነኮሳት ከኒቆዲሞስ በላይ ስራ ይሰራሉ። የዓለም ትተው ይመንናሉ፣ ሁሉን ነገር ትተው ይመንናሉ። ኒቆዲሞስ ዓለም ሳይመንን ነው አይደል ይህን ክብር ያገኙ። እነሱ ደግሞ ከዚህ ዓለም መንነው ብዙ ክብር ያገኛሉና እንዳጠቃላይ የኒቆዲሞስ ክብርና ጸጋ እንዲያርፍብን በእኛ ላይ በምዕመናንም ላይ እንዲያርፍባቸው እግዚአብሔር መልካም ፈቃዱ ይሁን እላለሁ በእኔ ወቅት። መልካም ያው እንዳሉት የኦሪት ዘፍጥረት ምዕራፍ 9 ላይ ያለውን የኖህ ልጆች ታሪክ ሲተረክ የአባታቸውን ገመና የሸፈኑት ጋር ወስዶ ፀሐይና ጨረቃን የአባታቸውን ኖር የከደኑት ዮሴፍና የኒቆዲሞስ ሁለተኛ ምሳሌ ላይ ሲመጣ ያደርጋቸዋልና ክብራቸውን የሚያሳይ ነው። ይህ ሁሉ እንግዲህ በጣም ብዙ ሰፊ የሆነ ነገር ነግረውናል። እውነትም ይሄ በዓሉ ሊቃውንት ቢያስፈልጉት በዓል ነው። ያው ምስጢረ ጥምቀት እንግዲህ እዚህ በላይ ትንታኔ የተተነተነበት ምሁረ ኦሪት የተባለው ኒቆዲሞስ እንደ ጀማሪ የሆነበት ነውና ምስጢረ ጥምቀት የቤተ ክርስቲያን አባል የክርስቶስ አካል ምን ሆነበት ትልቅ ምስጢር እንደሆነ ነግረውናል። ያው እንግዲህ መቼስ እችኛዋን ምድርም ለማየት መወለድ ያስፈልጋል። በስጋና በደም ከእናትና ከአባት ያልተወለደችን ምድር አያያትምና ደግሞ በመንፈስ ከውሃና ከመንፈስ የተባለው ደግሞ እዛ ካልተወለደ መንግስተ ሰማያትን አያይም ማለት ነው። እኛ ህፃናት ልጆች ከማን እንደተወለዱ በወቅቱ የሚያውቁት ነገር የለም። እያደጉ ሲሄዱ ግን ደግሞ የሚያውቁት ነገር አለና ያን ሁሉ እናትና አባታቸውን ያውቃሉ ማለት ነውና ልክ ነው። ልክ እነዚህን አይነት ነገሮች ሁሉ ነው አንስተው በጣም ብዙዎችን ኒቆዲሞስ በግንዘቱ ሰዓት የነበረውንም አንስተዋል። እንግዲህ እያንዳንዱን ነገሮች የሚያስፈልጉትን ብዙ ባልተንዛዛ መንገድ ለህዝቡ ያስፈልጋሉ የሚባሉ ነገሮችን እንዳነሷቸው ይሰማኛል። ቀድምም እንዳሉት ሁሉንም እንበለው ከተባለ በጣም ውስብስብ ታሪክ ያለው ስለሆነ እንዲሁ
ለአድማጭ ለተመልካቾቻችን ይህን የበረከት ያደርግላችሁ። አድማጭ ተመልካቾቻችን የያዝነው ውይይት እስከዚህ ሰዓት ነበረ። በተለያየ ሚዲያ የሚገኝ በመሆኑ በአሽማል ሚዲያ በኩል ለዚህ ህዝብ ለአድማጭ ተመልካቾቻችን ይረባቸዋል ይጠቅማቸዋል ያሉትን ሁሉ መምህረ ሊቃውንት በዚህ መልኩ ተንትነው አቀርበውልናል። ሰምተን እንድንጠቀም አምላከ ቅዱሳን እግዚአብሔር ሁላችንንም ይርዳን። በስተመጨረሻም የኒቆዲሞስን በረከት ያድለን እያልኩ መርሃ ግብሬን እዘጋለሁ።